ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። እዚህ ጋር አንድ መልእክት አለ፣ አዳምጡትና ተመልሰን እንገናኛለን። የትም እንዳትሄዱ። አሁን ላይ ከአይናችሁ ነው ችግሩ። ወተት እኮ ጥቁር ነው ብትሉን ልክ ናችሁ የምንልበት ጊዜ ላይ እውነቴን ነው። ምክንያቱም ምንም አይነት ጭቅጭቅ አንፈልግም። በቃ ተው፣ ልክ ሁሉም ልክ ናችሁ። ወተት ራሱ ከበሬ ነው የሚወጣው ብትሉን ልክ ናችሁ። በቃ አንፈልግም። እናንተ የእናንተ ንግግር ሁሉም ልክ ነው። በቃ የሆነ ቀን ልክ እንዳልሆነ መልሰን ነግራችኋለን። አሁን ላይ ግን ሁሉም ልክ ነው። በቃ ተውል። አዳመጣችሁት አይደለ? በጣም ማለት ነው ህፃን ይመስላል ልጁ፣ ግን የሚሰራቸው ነገሮች ሁሉ ዘመኑን የዋጀ እኛም ሁሉ የሚመክር ምክር ነው የሰጠንና እንደዚህ አይነት ነገር ስለገጠመኝ ነው። እኔ የምሰራው ደብረ ማርቆስ ሆስፒታል ውስጥ እንደሆነ ሁላችሁም ታውቃላችሁ። እና ቢሮ ላይ የሚቀመጥ ማንኛውም ኃላፊነት እኛ ጋር ዘመድ ጓደኛ ምናምን ፒክ እየተደራረጉ ነው የሚቀመጡ እና ሆስፒታል ውስጥ ኃይለኛ የሆነ ችግር አለ። ኃይለኛ የሆነ ችግር ማለት ነው። እቃ ጠፍቶ ራሱ አሁን በቅርቡ አልትራሳውንድ ጠፍቷል። በቃ ምንም አልትራሳውንድ ሲጠፋ እንትኑ ግቢ ውስጥ ያለ ካሜራ ራሱ አያይም። ስለዚህ እኔ ደግሞ አሁን በቅርቡ ሜትረን ዝም ብለው በማኔጅመንት መረጥን ብለው ሲያስቀምጡ እኔ ይሄንን ቼን ለማፍረስ ክልል ሲቪል ሰርቪስ አስተዳደር ፍርድ ቤት ድረስ በራሴ ወጪ ሂጄ ከሰስኩኝና አሸነፍኳቸው ማለት ነው። ሆስፒታሉ ጋር ተከራክሬ ይኸው ውሳኔው ተወሰነ። በውድድር መሆን እንዳለበት ውሳኔ ተወሰነ እና ተላከ። ሲላክ አይፈልጉም አሁንም ማለት ነው። ውሳኔውን መቀበል አልፈለጉም። በቃ ይግባኝ ሂደናል ምናምን አሉ፣ ግን አልሄዱም። እና ለምስራቅ ጎጃም ዞን ጸረ ሙስና ጉዳዩን እንዲያይ እንትን ተባለና እኛ የሰጠነ ለልጁ ውክልና ደብዳቤ ነው አሉ። ደብዳቤውን አምጩ ተብዬ ትናንትና ለምስራቅ ጎጃም ዞን ጸረ ሙስና ወስጄ ደብዳቤውን አሳየዋቸው። ደብዳቤውን ሲያነቡት ያው ውክልና እንዳልሆነ ሁሎችም ዳኞች አንብበው ተቀባብለው ውክልና አይደለም እነዚህ ሰዎች መጠው መጠየቅ አለባቸው ተብሎ ትናንት ዛሬ ቀርበው ሲጠየቁ በአንድ ላይ እንትን ካሉት በኋላ ተደውሎ ምን እንደተባልኩ ታውቃላችሁ? አይ በቃ ውክልና ነው አሉኝ። ደብዳቤውን ላንብብላችሁ። ቆይ አዳምጡ፣ በደንብ አዳምጡ። ለአቶ እንቶኔ ይላል ጉዳዩ ሜትረን ሆኖ እንዲሰሩ የተመረጡ መሆኑን ስለማሳወቅ ከላይ በጉዳዩ ለመግለጽ እንደተሞከረው የመስሪያ ቤታችን ዋና ሜትረን የነበሩት አቶ እንቶኔ ለረጅም ጊዜ ሲያገለግሉ ቆይተው ኃላፊነታቸውን የለቀቁ መሆኑ ይታወቃል። ይሁን እንጂ እርስዎ አሁን ካለው የስራ ተነሳሽነት አንጻር ከሙያው በተጨማሪ ከ9/6/2018 ዓ.ም ጀምሮ ሜትረን ሆነው እንዲሰሩ የተመረጡ መሆኑን እየገለጽኩ የተጣለብዎትን ከፍተኛ ኃላፊነት በቅንነት በታታሪነት እንዲወጡ ከአደራ ጋር እያሳሰብን አቶ እንቶኔ በእጁ ያለውን ሀብትና ንብረት እንዲያስረክቡ እናሳውቃለን ነው የሚለው። ይሄ አሁን ያነበብኩላችሁ ደብዳቤ እንግዲህ የውክልና ደብዳቤ ነው ተብሏል። ቤቢዬ ቅድም እንዳስደመጥኳችሁ ወተት ጥቁር ነው ከተባለ አዎ ጥቁር ነው ብላችሁ ለፉ ነው ያለ። አመሰግናለሁ ቤቢዬ። ይሄ ደብዳቤም የውክልና ደብዳቤ ነው ተብሏል። እኔም ተቀብያለሁኝ። አዎ የውክልና ደብዳቤ ነው። አመሰግናለሁ። ሰላም ደሩ።